oromon akka jollee teenyaa sanitti amaarri immoo ልክ እንደ ኦሮሞዎቹ akka ጀንበር ባነው jechuudha kana waggaa jennu gama miidiyaa qofaanii miti baratan akka oromoo dalagatan akka oromoo falmatan akka oromoo miidiyaa qabaatan akka oromoo oromoonis akka jettu warri ollaatis akka jedhu naftanyaanis akka jettu barbaanna ልክ እንደ ኦሮሞ ወጣቶች በቄሮው ትግል መደናቀፍ አይደለም ልክ እንደ ቄሮው ሰርቶ መገኘት ነው መፍትሄው ሻቢያ ውስጥ እንደ አይጥ ሀሪና በረሃ መቀመጥ አይደለም መደበቅ አይደለም ሚስጥሩ መፍትሄው ልክ እንደ ኦሮሞ ወጣቶች እንደ ቄሮው አታጥቁት አማራው አለ ከወጣት መታገል የሚፈልግ ዲሞራላይዚንግ ያደረጋችሁት የአማራ ወጣት የሚረዳን ያለ አሁን መሳፍንትን ሰምታችሁታል ሲናገር ነበር አርበኛ መሳፍንት ከጎንደር ሚረዳኝ አጣው ተቸገርኩኝ ይላል አሚን ዲያስፖራ አማራ ይሰጣል ገንዘቡን ለማን ለኢሳት ለማን ይሰጣል ለሻቢያ ምንም ነገር የለውም ኤርትራ ውስጥ ተቀምጠው የውሸት ብሬኪንግ ኒውስ ያቀርባል አንድን እስር ቤት ሁለት የሰበርኩ ይላል ባዶ ነው ቄሮዎቹ የሚታይ ትግል ነው በአይን የሚታይ ትግል ነው የቄሮ ትግል ታይታላችሁ ወያኔ ታስጨነቁትኝ ሰበታ ላይ አላያችሁም እንዴ ሰንደቅ ዓላማቸውን ይዘው በተቃራኒው የኦሮሞ ለምሳሌ የቄሮ ሙቭመንት ከሚገባው በላይ ራሱን አቀናጅቶ አደራጅቶ እየገሰገሰ ይገኛል ኢትዮጵያ ውስጥ በአሁኑ ሰዓት ወያኔን ሊጥል የሚችል ወያኔን እያስፈራ ያለ የተቀናጀ ዌል ኦርጋናይዝድ የሆነ ሙቭመንት የኦሮሞ የቄሮ ወጣቶች ሙቭመንት ነው ዓላማው የኦሮሞን ህዝብ በራሱ እድል በራሱ መወሰን ነው የኦሮሞን ህዝብ ነፃ ማውጣት ነው ከዛ በኋላ ኦሮሞ የሚባል ሀገር መመስረት ሊሆን ይችላል ወይም ደግሞ ከሌላው ኢትዮጵያዊም ጋር አብሮ ሊቀጥል ይችላል ግን አፕራንዱን ይዞ የሚሄደው ይሄ የኦሮሞ ኃይል ነው የኦሮሞ ኃይል የቄሮ ሙቭመንት ሙሉ በሙሉ ኦሮሞማ በሚለው አይዲያ ላይ ተስማምቷል እያንዳንዱ የኦሮሞ ተወላጅ የትም ይወለድ የት በትኛውም የፖለቲካል ድርጅት ውስጥ ይኑር በዚህ በኦሮሞማ ኦሮሞን የሚባል ሀገር የኦሮሞ ነፃነት ቢሊሱማ ኦሮሞ ነፃ ማውጣት በሚለው ላይ ስምምነት ላይ ተደርሷል በዚህ ዓላማ ዙሪያ ላለፉት አመታት ራሳቸውን አደራጅተው አሁን ወደ መጨረሻው ግብ እየገሰገሱ ነው ቄሮዎች በየነቱና በየቀኑ በየጊዜው የህይወት መስዋዕትነት እየከፈሉ ወደ ድል እየቀረቡ ነው